ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? ዛሬ ፖፖ ላይቭ ጋር ማወቅ ያለባችሁን ወሳኝ ነገር ልነግራችሁ ስለሆነ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ጀምሩ። በእርግጠኝነት ብዙ ኤጀንቶች ሌቭላችሁን አሳድጋችሁ ኤጀንት እንደምትሆኑ ነው እንጂ የሚያስተምሯችሁ ሌላ ነገር እንዳለ ወይ ደግሞ ከጌም የተሻለ ሌላ ወሳኝ ነገር እንዳለ ነግሯችሁ አያውቁም። ግን ማንን ከዚህ የተሻለ ነገር አለ። እሱም ኤሳይደል ሆስት ኦር ደግሞ ሮኬት ሆስት ይባላል። በወር ውስጥ ከ3.2 ሚሊዮን ፖይንት በላይ ሪሲቭ ማድረግ እንድትችሉ የሚያደርግ ሲሆን ሊፕሲንግ ወይ ደግሞ ሙዚቃ በመስፈን ብቻ ታለንታችሁን ለ45 ሰከንድ ሪከርድ አድርጋችሁ ለፕላትፎርሙ ቪዲዮ ሾው በሚል ኢሜል ወይ ደግሞ ኤጀንቶቻችሁ ዋትስአፕ ግሩፕ ካላችሁ በሱ መልኩ ኤሳይደል ሆስት ወይ ደግሞ ሮኬት ሆስት ታግ እንዲሰጣችሁ ማድረግ ይችላሉ። የላካችሁት ቪዲዮ ሪቪው የሚደረገው በኮሚቴ ስለሆነ የምትቀርጹትን ቪዲዮ ጥራቱን በጣም እርግጠኛ መሆን አለባችሁ ማለት ነው። ሪቪው አልቆ ልክ ፓስ እንዳደረጋችሁ ከእናንተ የሚጠበቀው 700,000 ጊፍት የሚሰጣችሁ ሰው መፈለግ ነው። ምክንያቱም 500,000 ፖይንት ታጉ ለመሰጠት ስለሚያስፈልግ ማለት ነው። በዛውም በዚህ ልክ ዝርዝር ነገሩ ይመጣል። ለምሳሌ 50,000 ጊፍት እና 320 ሰዓት ላይቭ ስትቀመጡ 60,000 ሪሲቭ እንድታደርጉ ያመጣላችኋል። የተላከላችሁ ጊፍት 100,000 እና 720 ሀወር ሲደርሳችሁ ደግሞ ሌላ 60,000 ወይ ደግሞ እዚህ በዝርዝር እንደምታዩት ሪሲቭ እንድትሉ ያመጣላችኋል። ጊፍቱ የሚመለስ እንኳ ቢሆን ወደ 230,000 ሪሲቭ የምታደርጉት ስላለ እናንተ አገላብጣችሁ መላክ ትችላላችሁ ማለት ነው። ይሄም የሚሆነው ምናልባት የኔ ቋሚ ጊፍተር የለኝም ብላችሁ እንዳትሰጉ ነው ማለት ነው። ስለዚህ ኤጀንታችሁ ለእናንተ 500,000 ኮይን ያዘጋጅና በየወሩ እሱ ጊፍት ይልከላችኋል። እናንተ ደግሞ እያገላበጣችሁ ሪሲቭ ከምታደርጉት ትልኩለታላችሁ ማለት ነው። ታጉም ማግኘት ባትችሉም ሌላ ተጨማሪ እድል አላችሁ። ፒኬ በመጫወት ሌላ እድላችሁን ማስፋት ትችላላችሁ። 3 ጊዜ ዊን ስታደርጉ 2,000 ሪሲቭ ትላላችሁ። 7 ጊዜ ዊን ስታደርጉ ደግሞ ተጨማሪ 5,000 ይሰጣችኋል። 14 ጊዜ ዊን ስታደርጉ ደግሞ ሌላ ተጨማሪ 5,000 ይሰጣችኋል። በቀን ውስጥ 14 ጊዜ ተጫውታችሁ 12,000 ሪሲቭ ማድረግ ትችላላችሁ። ፓርቲ ጋር ደግሞ 2 ሰዓት ትቀመጡና 1,000 2,000 ይሰጣችኋል ማለት ነው። ኤጀንት ለመሆን ያሰቡ ጓደኞቻችሁ ካላችሁ ይሄንን ቪዲዮ ሼር አድርጉላቸው። መጀመሪያ ይሄንን ማወቅ ስላለባቸው ማለት ነው። ከኔ ጋር ኤጀንትም ወይ ደግሞ ኤሳይደል ሆኖ ለመስራት የምትፈልጉ ልጆች ካላችሁ በዚህ ዩዘር ኔም እና ፖፖ አይዲ ደግሞ 46 45 75 96 በዚህ ፈልጋችሁ መጣችሁ አብረን መስራት እንችላለን። ማንኛውም ጥያቄና አስተያየት ካላችሁ ኮሜንት ጋር ጻፉልን። ቻው።